የምላቸው ሰዎች ሁሉ ሄዱ ወደዛ መመለሳችሁ ነበር ጦርነት ነበር ከዛ በኋላ የነበሩት ጊዜያቶች ደግሞ ጦርነት ነበር ምናምንና አባት አለኝ የሚያኮራ አባት አለኝ ነበር አባት የለኝ ቤተሰብ አለኝ ቆቦ ለቅቄ እመጣለሁ ቤተሰብ አለኝ የተሻለ ሰው ሆናለሁ ምናምን አልኩ ቤተሰብም አይሆን ስልሰምተኛ ይሆናል ልብ እናት ላይ ይጣል ልብ አክስት ላይ ይጣልም ልብ አጎት ላይ ይጣልም ጓደኞች አሉኝ መመካባቸው ጓደኞች ነበሩ እንዳልኩ ጓደኛዬም ደግሞ አይ በቃ ከሚሉኝ ሰዎች መካከል ሆነች ልብ እግዚአብሔር ብቻ ላይ ልምጣ እግዚአብሔር እሱን አስተማሪ አክስት አለኝ ብዬ ነበር አክስት የለኝም አጎት አለኝ ብዬ አጎት የለኝም ቤተሰብ አለኝ ብዬ ነበር ቤተሰብ እንደማይሆን አይቻለሁ እናት አለኝ ብዬ ነበር እናቴንም አላገኝበት ሁኔታ ተፈጠረ ጓደኞች አሉኝ ብዬ ነበር ጓደኛም እስከ ጥግ እንደማያደርሳየው ስለዚህ እግዚአብሔር ምን አስተማረኝ ልብ እግዚአብሔር ልትረዳ እና የማይሰብርም የማይሰበርም እግዚአብሔር ብቻ ላይክ ሳይሰበርም ተሸክሞ ሳይሰብርህም እያጽናለህ የሚለው እግዚአብሔር ብቻ ከዛ ውጭ ያለው ነገር በሙሉ ይሰብርሃል ወይ ይሰበራል የህይወት ፕሪንሲፕል ነው ዲስቴስ ምናልባት ባለፍኩባቸው መንገዶች ውስጥ ያለፉት እሱ እንዲገባኝ ምናልባት ነው ህይወት ውስጥ ያለፉት ነገሮች ሁሉ ያለፉት እመካለው መሰለኝ እኔም ደግሞ እንትን አለልኝ ይሄ ሰው ምን አረጋለው መሰለኝ እግዚአብሔር በተለያየ አቅጣጫ ማንንም እንደማይታመናስ ታማኝ ብቻውን እንትኔ ነው ዋልፔፐሬ ነው የማይሰብርም የማይሰበርም እግዚአብሔር ብቻ እና ምን አይነት ኢፌክት አለው እንዴት ነው አንቺ እስከዛ ሂል ያደረግሽው እስኪ ንገሪኝ እንደ ባለሙያም እንደ ኖረም ሰው ከኖርኩት እንደኖርኩት ስነግር እንዳልኩ መታመን አይመስለኝም ራሴን ለማጥፋት አስቤ በጣም ብዙ ቀን ሞክሬም አውቃለሁ ለመኖር ተስፋ እንድታጣ ያደርጋል ቀጣይስ የሚለው እንዳታይ ያደርጋል የሚነጋ እንዳይመስል ያደርጋል ሰው እንዳታምንም ያደርጋል ስፔሻሊ በጣም ብዙ ሰው አክስት አጎት ቤተሰብ አያት ምናምን ጋር የሚኖር ሰው ተቀላቅሎ የሚኖር ሰው እዚህ ሲቹዌሽን ውስጥ ያልፋል ብዬ አስባለሁ ትንሽ ከተማ የኖረ ሰው ሲሆን ደግሞ ይረዳኛል ምክንያቱም ያውቁታል በቃ እዛው በዛው ነውና ሳይኮሎጂካሊ ጫናው ይልም አታረገው ቁስል ይሰጣል አይምሮ እንደ ስትሰብረው እንደምትሰብረው መጠገን ላይ ቀላል አይደለም ሲሰበር ቶሎ ይሰበራል ልብ መጠገን ግን ምናልባት ላይፍ ታይም ያስከፍላል በጣም የብዙ ሰው የብቸኝነት ምክንያት በጣም የብዙ ሰው የተስፋ ማጣት ምክንያት በጣም የብዙ ሰው ራሱን የማጥፋት ተስፋ የመቁረጥ ምክንያት ምንድነው ብትል ቻይልድሁድ ትራውማ ልጅ ሆነ የሚሰጥህ ነገር እኔ አድጌ የተደረኳቸው ነገሮች ብዙ አላስታውሳቸው ልጅ እየነበርኩ እኔ ነገር ያለውትና አንድ በጣም ልጅ ሆኜ የተደረኩት ነገር እንደዚህ እጄ ልቤ ላይ ጭኝ ጌታው ያንሳልኝ ብዬ እስከዛሬ ያመኝ ቻይልድሁድ ትራውማ ሰው አይረዳም ምናልባት እነዛ ሰዎች እኮ ሲያረጉት ለነሱ ሜቢ ፈን ነው ሜቢ ሙድ ያዙበት ነው ሜቢ ልጆቻቸውን አጉልተው ለማሳየት ነው ምናምን አንተን ግን ይገሉሃል በጣም ብዙ ሰው እየኖረ ሞቷል በጣም ብዙ ሰው እንዴት ይላረክሹ ካልከኝ ሳይኮሎጂካል ያለው ነገር እንዳለ ሆኖ እንደ ባለሙያ ቻይልድሁድ ትራውማ እንደዛ ነው የሚጠራው ልጅ ሆነ የተፈጠረብህ ነገር ትራውማ from the beginning ሂል ያላደረከው ፓስት ፔን ነው አቃላ አንዳንድ ሰው አስተውለ ከሆነ የሆነ ነገር ስታደርገው ይደነግጣል ወይ በጣም እየተመታ ነው ያደገው ያ ሰው ብቻ ስቲል አፌክት የሚያደርግ ነገር ነው እና ትራውማ ሂል ማድረግ ደግሞ ቀላል አይደለም የእውነት ማለት ልብ ነው ምን ጠቅሞሻል ካልከኝ ግን ሳይኮሎጂካል ነገሩ ጠቅሞኛል ከሳይኮሎጂ በላይ ምን ጠቅሞኛል ጸሎት ቆንጆ ነገር ነው እኔ የሚያረጋጋ የሚያጽናና የሚያሳርፍ እንደ ጸሎት አላየው በጣም ሲጨንቀኝ ጭንጫና አረግና ጌታው የኛውን ነገር ከኔ ወሰደልኝ አሞኛል አልቻልኩትም ብለዋለሁ በጣም ሲከፋኝ ነግረዋለሁ ግልጽ ነኝ ለጌታ ወይዘው ማለት ያቀኛል እና እዚህ አሁን ለሰዎች እየሳክ የምታልፋቸው ነገር እኔ እግዚአብሔር ጋር ስቂያል አልፋቸው በቃ አሞኛል እለዋለሁ የኛውን ሰው ሲያይ የሳኩ የመሰለው ፓርቴ ቆስሏል አሞኛል ስለዚህ ምታረገኝና አርገውሏል ከዛ ውጪ ደግሞ እንዳልኩ ነው መደመጥ አይመስለኝም ምሰማ አይመስለኝም ነበር ምታመን አይመስለኝም ነበር
አይምሮ የድግግሞሽ ውጤት ነው። የትኛውም ሳይካትሪስት ኦር የትኛውም ሳይኮሎጂስት ጋር ብትሄድ በአንድ ቀን ፈቶ የሚልክ ነገር የለም። ድግግሞሽ ነው። እኔ የሚሰሙኝ ሰዎች ካሉ ራስን ማስለመድ ትልቅ ነገር ነው። ሁሌ መስታወት ላይ ቆምና አንቺ ትቻለሽ፣ አንቺ ትታመኛለሽ፣ እግዚአብሔር ደግሞ ይገባልኝ ቃል አለ፣ ልጁን የሰማሁት ትንቢት አለ፣ ለብዙዎች እናት ትሆኛለሽ ብሎሻል፣ ትሆኛለሽ። በየቀኑ ነግረዋለሁ ለአይምሮ ማለት የኔ አይምሮ ከሱ በላይ እና አንዳንዴ ይልክ አይምሮ ዝም ሲል ደግሞ ይሄ ዲናያል ስቴጅ ላይ ይደርሳል። የሆነ ሰዓት ላይ ነገሮችን አክሴፕት ማድረግ ያቆምና ምንም ነገር ምንም እንዳይመስልህ ያደርጋል። አሁን ዲስ ዴይስ እንደዛ አድርጎኛል። ሰዎች በጣም ኤክሳይትድ የሚሆኑለት ነገር ብዙ አይገርመኝም፣ አይደንቀኝም። ልጁኛ ኤክሳይትመንቴን ወስደውብኛል። ከኔ ያልወሰዱት ብቸኛ ነገር ተስፋዬ ነው። እሱም እግዚአብሔር ብቻ ስለነበር አይወሰድም። እግዚአብሔርን ወዴት ተወስዷል? ሂል እንዳደርግ ግን መማር ይጠቅሞኛል። አልፈራም። እኔ ሳወራ አስተማሪዎቼን በቀጥታ ነው የማናገራቸው። እኛ ሀገር ብዙ ሰው ሳይኮሎጂስት ጋር መሄድ ሳይካትሪስት ጋር መሄድ እንደ እብድ የሚያስቆጥረው ስለሚመስለው ቢያብድ ይመርጣል። አልፈራም። ማበድ አልፈልግም። እብደት ምን እንደሚመስል አይቼው ተመልሻለሁ። እኔ ወሰድ አድርጎ መመለስ ምን እንደሆነ አይቼዋለሁ። ማበድ አልፈልግም። ስለዚህ ቀረብ የሚለኝን አስተማሪ ሄጄ ከኔ የተሻለ እውቀት አላችሁ፣ በጣም ብዙ አመት ሰርተዋል፣ በጣም ብዙ አመት ኤክስፒሪየንስ አላችሁ። ስለዚህ ሄጄ እንትን ሆኛለሁ፣ ምን ላድርግላችኋለሁ፣ ቴክኒካል የሆነውን ነገር ይነግሩኛል። ያሉኝን ቀጥታ ሄጄ ተገብራለሁ። ከሁሉ በላይ ደግሞ ጸልያለሁ። አትፍሩ። የእውነት ሰው ሁሉም ሰው ችግር አለበት ታውቃለህ። አፍኖ ያዘው ሰው ነው እንጂ እስኪ የሆነ ሰው መንገድ ላይ ያገኝና እንዴት ነው ብለህ ጠበቅ አድርገህ ጠይቀው። ትንሽ አቅፈህ ያውቁኝ የሚያለቅሰው ሰው ይበዛል። ባለሙያ ጋር ሄዱ ታከሙ ስትላቸው ግን አይሄዱ። ምክንያቱም ማህበረሰቡ እብድ ናችሁ ይላል። በነገር ላይ እብድ ነህ ለመባልም መኖር አለብህ። እብድ ነህ ለመባልም ጤነኛ መሆን አለብህ። ስለዚህ እሱ ነው መክረው ነው። አሁን አይሆን ነገር ብላቸው ምንም አይሰራላቸው። ምናልባት ሐኪም ጋር ቢሄዱ ግን ብዙ ነገር ያደርግላቸዋል። እኔ የጠቀመኝ ግን ጸሎት ጠቅሞኛል፣ ማውራት ጠቅሞኛል፣ ጓደኞቼ ጠቅሞኛል። በጣም የሚረዱ ጓደኞች ናቸው ያሉ። እኔ ስለ እናቴና ስለ ጓደኞቼ ማውራት ስጀምር ሁሉም ሰው ያውቃል። ሶፍት ነው ይሰው ይሰጠኝ። በቃ ሂል እንዳረግ ረድቶኛል። ትናንት አብረን ሆነን አይተሃል ረዴ ላከችልኝ ቴክስት እንኳን የምር ስትስቂ ያየሁሽ ሺኖስ ሲከፋ አቅፎ የሚያጽናና ሰው ማግኘት ቀላል አይደለም። እግዚአብሔር እሱን ሰጥቶኛል። እኔ ነው በጣም ጎበዝ ሆኜ አይደለም፣ የእውነት እግዚአብሔር ረድቶኛል። That's really nice። በጣም የሚገርም ነገር ነው እየሰማን ያለነው። አይዞን እኔ ራሴ በጣም በእና ወጥሽ ቲክቶክ ተነስቼ ነው በዚህ እየጠየኩሽ ያለሁት። የሆነ ጊዜ ምን አይነት ቪዲዮ ያየው መሰለሽ? የድሮ ፍቅረኛሽ ይመስለኛል የሆነ ታሪክ ነገርሽኝ፣ ገብቶሻል ምን እንደሆነ እስቲ ንገሪኝ። እኔ ለምን አወራዋለሁ? እንዴት ነው መሰለ እንዳልኩ ነው። አሁን የምታመን አይመስለኝም፣ የምወደድ አይመስለኝም ምናምን ነበርና በጣም ኬሪንግ አይነት ሰው ታውቃለህ። ይሄ አሁን ወንድና ሴት ሲኖሩ ወንድ የሚያረጋቸው ነገሮች አሉ። እኔ ነኝ የማረጋቸው እነሱ ነገሮች አልጠብቅም፣ አልጎዳኝም። አልችልም። አንዴ ቲክቶክ ላይ ያወራው ቶሪ ምንድነው መሰለ? አንዴ አመመኝና አላገኘሁትም። ሙሉ ቀን ፈተና ነበረው እሱ። ከዛ ግን ግቢ ስትሆን ብር ይቸግራል እና ብር አልነበረንም። ከዛ ብር ሲገባልኝ ላገኘው ሄድኩ ያለበት ቦታ። ግልኮስ ነቅዬ ነው የሄድኩት። ብሊቦር ናት እንትን ነበረኝ፣ ካኖላ ነበረኝ መርፌ፣ በዚህ አይቪ አሩን ብቻ እሱኛው መርፌ ሰጠኝ ነበርና እሱ ነቅዬ ሄድኩ። ጓደኛዬ ተይያለች ማለት ነው። ሪሌሽንሺፕ ውስጥ ስትሆን ሬድ ፍላጎች ይኖራሉ ግን አይታዩም። ስትወጣ ነው የሚታይ ታውቃለህ። እሱ ነገሮች ስትወጣ ነፃ ስትሆን ነው የሚታይክ። እና ሄድኩኝ። ሲሄድ ስልክ አያነሳም፣ ረጅም ሰዓት ስልክ አያነሳም። ከዛ ፈልጌ ያገኘሁትና ሲያየኝም ደስተኛ አልነበረም። እና ትጠራጠሪኛለሽ ነው የሱ ኢንቴንሽን። እግዚአብሔር በሚያውቀው ጓደኞቼ የምጠይቃቸው ምስክር ናቸው። የምር ይርበዋል ብዬ ነው የሄድኩት፣ የምር ቸግረዋል ብዬ ነው የሄድኩት። እና ሲያየኝ ተበሳጨ፣ ጭራሽ ተናደደ። ምን ሰራለሽ ምናምን፣ ሰው መዝናናትም አይችል፣ ምንድነው የምትጠረጥሪኝ? አልፈልገውም ይሄን ሪሌሽንሺፕ ምናምን ብሎ ቀወጠ። ከዛ ግራ ገባኝና እኔ እኮ ላንተ እንደው ፐርሰናሊ ነኝ ላንተ ብዬ ነው ላንቺ ብዬ ነው ምን ላይ ነሱ አይደለም። ሰው ሲለኝ በጣም ስለሚረብሸኝ በቃ ፈልገህ ዊሊንግ ሆነ ያረከው ነገር መወቃቀሱ ምን አመጣው ብዬ ማሰብ አይነት ሰው ነኝ። ያን ቀን ግን አሞኝ ነበር። የእውነትም ለሱ ብዬ ነው የሄድኩት። ደግሞ እኔ እኮ ላንተ ብዬ ነው የመጣሁት ስለው እኔ ነኝ ልኝ ብዬሻለሁ አለ።
ዋው አልኩ ማለት አላልከኝም አልኩ። ከዛ ግን እዛ ሰዓት ላይ አሞኝ ነበር ምናምን ብቻ ለምኛው ምናምን ታረቀን ሲመስለኝ። ግን ከዛ በኋላ ትንሽ ቆየን። ግን የኔና የሱ ሪሌሽንሺፕ ያለቀው ያን ቀን መሰለኝ። እኔ ነኝ መልሼ የታረቅኩት ምናምን የለመንኩት ምናምን። ከዛ ግን አልቋል። ከዛ በኋላ እያንዳንዱ ነገር ኖቲስ ማድረግ ጀመርኩ፣ እያንዳንዱ ነገር መከታተል ጀመርኩ ምናምንና እኔና እሱ የመጨረሻ መለያየታችን ስንለያይ ጦርነት ነበር እና የመጀመሪያው ማለት ነው። ልክ የሚገቡ ሰዓት ስልኬን እንደዚህ ጂኒ የጠበቅኩት ሁሉም ሰው እየደወለ ነው። ማያውቀ ሰው ይደውላል። ጦርነት ታይም ማለት ነው። እየገባ ኦፍ ኮርስ ተለያይተናል፣ ግን ተስፋ ነበረን ነገር። እንደዚህ ጂኒ የጠበቅኩት አልደወለም። እያየሁት ኔትወርክ ተዘጋ። ያን ቀን ቆረጠል። መኖርህና አለመኖርህ አሁን አይወደኝም እንትን አልነበረም መጥፎ ነበር ምናምን ብዬ ያን ያህል የተጋነነ ማውራው ታሪክ የለኝም። ቱ ቢ ኦነስት ሂውዝ ጥሩ ሰው ይሄ በድሎኛል እንትን አድርጎኝ ምናምን ብዬ ማውራው ነገር የለኝም። ቢኖርም ማውራት አልፈልግም። በቃ ቆንጆ ጊዜ ነበር። ደሳስ የሚሉ ቀናቶችን አሳልፈናል። ስለዚህ ዛሬ ለኔም ለሁላ ሪሌሽንሺፕም አይጠቅመኝም። አንዳንዴ ስታመሰግን ቆንጆ ነው፣ ግን ስንለያይም የተለያየ እኔ ታሪከኛ ነኝ እኮ ታውቃለህ። ስንለያይ የተለያየንበትም ሪዝን ያስቃል። ከዛ መጣውና አገኝሽ ብሎ ነው ያገኘኝ። ከዛ ስለው አብረን መቀጠል አንችልም ማለት ነው። በጣም ነበር የምወደው አልዋሽም። ማለት ፍቅር የያዘኝ እኔ ለመጀመሪያ ጊዜ ከሱ ነበር። እና የሆነ ቀን ፍቅር ያልቃል ብዬ ቪዲዮ እንዲያልቅ ካደረጋችሁት ያልቃል የሚል ቪዲዮ ሰርቼ ነበር አይተው ከሆነና ኦኬ ያልቃል አልኩ። እኔ እናቴ እድሜ ልኳን አንድ አይነት ቀለበት አድርጋ ስላየኋት የሚያልቅ አይመስለኝም ነበር ፍቅር። ከዛው ያልቃል ለካስ እንዳያልቅ የሚያደርገው አብሮ ያለው ሰው እንጂ ፍቅር ስለማያልቅ ማለት ያልቃል ኢን ሴንስ ያልቃል ባይዘው። ይሄ ፍቅር ዘላለማዊ ነው ምናምን የሚሉት ነገሮች ፍቅር ዘላለማዊ ከአምላክ ጋር ብቻ ነው ባይዘው። ከሰው ጋር ያለ ፍቅር ሰዎች ነና ባይ የሚደረግልህ ነገር ልክ ካልሆነ የሆነ የነቃህ ቃል ኦኬ ትላለህ። ከዛ መለያየት አለብን አለኝ። we are already ተለያይተናል። ለምን ስለው ትግራይ ጦርነት ነበርና አንቺ አማራ ነሽ አለኝ። እኔ ትግሬ ነኝ አለኝ። እና ቤተሰቦቼ ደግሞ ከትግሬ ውጭ እንዳገባ አይፈልጉም አለኝ። ግን ደግሞ በዛ ሁሉ ውስጥ ምን ተምሬያለሁ መሰለህ? እኔ ልጁኜ ጌታን ሳቀው በቤተሰብ ነው ማቀው። ከሱ ጋር በነበርኩባቸው ሰዓቶች ጌታ ማን ነው ብያለሁ። ተላጣጥዬ ሄጃለሁ። ኦርቶዶክስ ቤተክርስቲያን ሄዶ በጣም ነው የምወደው። ሰላም ይሰማኛል ስቲል በቃ የሆነ አይነት መረጋጋት አለው እና መጸለይ ፈልግ ደስ ይለኛል። በቃ ሄዳለሁ። እግዚአብሔርም ሆነ ጸልዩ ጸሎትን ነው የሚሰማው። ብቻ ብዙ ነገር ሆኛለሁና አንዴ ግቢ ዳቦ ተሰልፈን አንድ ሰውዬ ነበር አክቹሊ ወታደር ምናምን አይደለም ሰውዬው ጀስት እና ሜንታሊም ልክ አልነበረም ሰውዬው። እና አንድ ጓደኛችን ብዙዎቻችን ተዋውቀናል። እኛ ግቢ ደግሞ ትንሽ ነች፣ አዳቂ በጣም ትንሽ ነች እና ተተዋወቃል። ጠዋት ያየውን ሰው ማታ ታየዋለህ ምናምን ቢዝነስ ግቢ እና ሰውዬው እብድ ነው ሊትራሊ። እኔን ሁላ ስንቴ ቢላ ይዞ አናትሽን መውጋት ነበር ይለኛል። ማለት እንደዛ አይነት ሰው ነው። እና ጥይት ይዞ ነበር ያን ቀን። ልጁ ለዳቦ ነው የተሰለፈው እና አረሳውም። አንድ ጓደኛው ሲያለቅስ ያገሩ ልጅ ለእናትህ ምንድነው የምነግራት? ለዳቦ ተሰለፈ ሞተ ብዬ እንዴት ነው የምነግራት? አስበዋል። እናቱ ምን ሆኖ ነው ልጄ የሞተው ስትል ምን ትላለህ? ለዳቦ ተሰልፎ ከባድ እኮ ተማር ብላ እስክርቢቷ ይዛ የላከችው ልጅ ዳቦ ለመብላት ተሰልፎ ሞተ ከባድ። ብቻ ሰልፍ ላይ ነበርን። ጓደኞቹ ገቡ አጭበርብረው። ግባ ሲባል እሱ አረን ያልገባም ሁላችንም እኮ ተርበን ያለ ነው ዳቦ ነው የምንበላው። ስቲል ነው ዳቦ አሉት እና ለምን ሁሉም ሰው ተርቧል አጭበርብሬማ አልገባም ይላል። ከዛ ሰውየው መጥቶ የሆነ ትርምስ ፈጠረው ምናምን ተኩሳለሁ ምናምን አለ። ከዛ ልጁ ተኩሳለሁ እና የእውነት ቢተኩስ አልመሰለውም። ባይዘው ተኩሰበት ተኩስ ግንባሩን መታው። በጣም ከቅርብ ስለነበር ላይክ ፈነዳ፣ ጭንቅላቱ ፈነዳ ልበል። አጠገብሽ ነው ሊትራሊ አጠገብ ነበር እና እሱ ጥይት 4 ሰው 5 ሰው ጎርቷል። ከዛ በኋላ በጣም ቅርብ ስለነበር እያለፈ ነው ሄደው እንዲህ ፊት ላይ ሰልፍ ግንባሩን ያው መታው። ልጁ ወደቀ። ጽዳቶቹ እያለቀሱ ነው የሚያጸዱት ቦታውን። ከዛ እዛ ሰዓት የነበሩ ወታደሮች መጡ። ሰውየውን አይ ዶንት ኖ በህይወት የሚተርፍም አይመስለኝም ሰውየው
ተጠራን፣ ተረጋጋን፣ ምናምን ተረጋጉ ተባልን ምናምን። ሰው መጣ ከግቢ ውስጥ፣ ሰው መጣ ከግቢ ውጭ፣ ሰው መጣ ምናምን። ከዛ ሬሳ መላክ ደግሞ ሌላ ችግር ነው፣ ምክንያቱም ሀገሩ ተዘግቷል። እና ለቅሷችን ሰላማዊ ሰልፍ እንወጣለን ግቢ ውስጥ፣ አትሊስት ሬሳ ላኩልን። እነሱ ደግሞ ምንም ማድረግ አይችሉም። እና ሌባ ዘመድ የለውም ታውቃለህ። ከዛ በኋላ ልክ ስንተኛ ማታ ማታ እናስቅ ነበር። ብታይ ዶርም ውስጥ አንድ አልጋ እንደዚህ አስጠግተን ምናምን በቃ ሌቦች ይመጣሉ እና ምትል ድምፅ አለች ፍሎር ላይ። ኢየሱስ እሱን ድምፅ ስትሰማ ሳሚ በእኔና በሞት መካከል አንድ እርምጃ ሲቀረኝ አለው። እንደው ይታሰሳል። ሊትራሊ የመሞትን ፍርሃት አውቀዋለሁ ነው ማለት ይሄ ሰው እስከ ሞት ፈራው ሲል ለግነት ነው የሚለው። እኔ እሱን ፍርሃት አውቀዋለሁ። አንዴ ምን ተፈጠረ መሰለክ? ሌባ መጣና ሽጉጥ ይዟል ሌባው። ከዛ እያስፈራራቸው ነው ሽጉጥ። ሴቶች ዶርም ነው የመጣው። ከዛ ፕሮክተሮቹ ምናምን ተባለ። አንድ ዶርም ተሰበሰቡ ሁሉ። ከዛ እየሮጥኩ ነው፣ ሺቲ ነው የለበስኩት። በቃ ዶርም ውስጥ ነኝ፣ ምንም ባለበስኩም ከስር ሺቲ ነው የለበስኩት። ከዛ እየሮጥኩ ልክ ስገባ ውስጥ ያለችው አንድ ልጅ ስትጎትተኝ፣ ሌባ ሆኖ የመጣው ሽጉጥ የያዘው ሰውዬ ሲጎትተኝ በሩን ሲዘጉበት ልብሴ ላይ ዘጉት። ከዛ ልብስ ከከፈትረን ይገባ ነው ሰውዬው። እንደዚህ አወላለቄ እስቲ አይጠፋም ከብሬ መብራት የለም። እንደዚህ ቀስ ብዬ ፓንት ብቻ ነው የለበስኩት። ቀስ ብዬ ከሺቲው ደንግጫለሁ፣ የተንቀጠቀጥኩ። ጎትቶኛል። ቢያገኘኝ ምናልባት ይገለኛል፣ ምናልባት ይደፍረኛል፣ ምናልባት የማይሆን ሰው ያደርገኛል። ሹከክ ብዬ እንደዚህ ወጣሁና እንደዚህ ብዬ ቢጃማ የለም አልኳቸው። ከዛ ቢጃማ ፈልገው ሰጥተውኝ አረጋግተውኝ፣ ማለት ረጅም ጊዜ መረጋጋት አልችልም ነበር። አንዴ እኔና ጓደኛዬ ብቻችንን ተኝተን ከሰው ጋር መተኛት አትወድም እሷ። መስኮታችን ተመታ። ከሌሊቱ 8 ሰዓት ነው በድንገት ሊስ ለመስበር ማለት ነው፣ ወደ ውስጥ ለመግባት ብንን ብለን ተነሳ። እጅ ላይ ተያይዘን ጌታው የዛሬን ብቻ አውጣኝ፣ የዛሬን ብቻ አውጣኝ። እና መቼ ነው ቲክቶክ ላይ አንድ ኮታ አየሁ፣ የዛሬን ብቻ አውጣኝ እያልኩ ስንቱን አለፍኩት። አይተዋል። አይ ሪሊ ፊል ኢት ገባ። ብዙ አጥቻለሁ። ከዛ የዛሬን ብቻ አውጣኝ፣ የዛሬን ብቻ አውጣኝ። ነው ሰውየው ተመላለሰ ምናምን ሊያሸማቅቁ ምናምን የሚፈልጉት ነገር ገባ። ህዝቡ አይደለም እንድትይዝልኝ የሚፈልገው ነገር። በቃ ሌባ ዘመድ የለውም። ምክንያቱም ትግሬ ነን የሚሉት ትግርኛ እያወሩ ሲዘረፉ ሲመቱ አይተናል። የሀገሩን ተወላጆች ሲመቱ አይተናል። በቃ ግን ኢገር ስለነበሩ ይሄ ስራ እየሰሩ አልነበረ ምናምን ነው። በቃ በዝተው ነበር። ከዛ መንግስት ተነጋገሩ። እንዴት እንደሆነ አላውቅም፣ ብቻ ፖለቲካውን አላውቅም። ብቻ ወጣን። ግን የህይወቴን በጣም የሚያስፈሩ የሆነች ልጅ ተደፈረች ተባለ። እሷ ደግሞ ስንከራከር አላርፍም ደግሞ ብታይ ክርክር ኮሚቴ ጉባኤ ውስጥ ብቻ ይሄ 1 ወር ከምናምን የቆየ ነው ህይወታችን። በጣም ይሄ ጀዝበ ታውቃለህ። ፀሐይ እየመጣ ብሊቦርና ተሰብስበን ቁጭ ብለን እኔና ጓደኞቼ እየዘነበ ዝናብ መጥቶን ፀሐይ ወጥቶ ፀሐዩን መጥቶን ደርቀን ይመሻል። ፊል አናደርገው። ሶስ በጣም ከባድ። ከዛ ስንወጣ ለምን የምትባል ሴት ይዋለችው ሄድን የምናገኛት እና 4500 ብር ብቻ ነው የነበራት። ባይዘ ካላት ላይ ቢሆን ኑሮ ስባ የሰጠችኝ አይገርመኝም፣ አላወራላትም። ብቻ ነው የነበራት 200 ብር ምናምን ያስቀነችው ሰጠችን። ምን እናርገው ለምን ያንቺ ኮዚ ነው መስጋሪው ስንላት ከአዲስ አበባ ስመጣ የሆነ ግርግር ስለነበር እኔ ያኔ መኮረኒ ምናምን ይዤላት ሄጃለሁ። እኔ የምችለውን ነገር ነው ያደረኩላት። ገባ ካለኝ ላይ ነው የሰጠኋት። እሷ ደግሞ ያላት ነው የሰጠች እና እንደ ውለታ አቆጥረዋለች። በቃ እንደ ልጆቿ አቆጥራናለች ምናምን ነው። ምን እናርገው አንቺ ኮዚ ነው መስጋሪው ስንላት እንዴ እኔ እኮ ቤቴ ጎረቤት አለኝ አለች። እናንተ መንገድ ላይ የምትወቁ ሴቶች ናችሁ ብላ ሰጠችን። ሄድን። ልክ አፋር ስንደርስ ቤተሰብ ጋር ደውዬ ብር ያስፈልገኛል ሲባል ምን ብባል ጥሩ ምን ያደርግልሻል? what አንዳንድ ሰዎች አሉ በቃ በሰውነት ሚዛን ሰፍረን ማጫርሳቸው ሰዎች። አንድ ቃል አለ መጽሐፍ ቅዱስ ላይ ዳዊት ሲሞት ለሰለሞን የሰጠው ቃል ታስታውሰው ከሆነ ነገስት ላይ ነገስቱ ለት መሰለኝ ወደ ግቢ ስገባ የተሰጠኝ ቃል ነው። አክቹሊ አንድ አብሮኝ ያደገ ልጅ ሰው ሁኚ ብሎ የሰጠኝ ቃል ነው እና እኔ የምድሩን መንገድ ሁሉ እሄዳለሁ አለው። አንተ ግን በርታ ሰው ሁን። ሁላችንም ሰዎች ነን።
ግን ሰው የሆኑ ሰዎች ደግሞ አሉ ማለት ነው። እሷ ሰው የሆነች ሰው ነበረች።